በሲኒ የሞላው ቀይ እንቁ የሚመስለው ከርከዴ ነው እሱ ልብን የሚያድሰው። እንግዲህ ዛሬ አሁን ስለምን እንደምናወራ ሳትገምቱ የቀራችሁ አይመስለኝም። ስለ ከርከዴ ሻይ ነው። ከርከዴ ሻይ አስደናቂ የጤና ጥቅሞች አሉት። አንድ ኩባያ ደመቅ ያለ ቀይ የከርከዴ ሻይ የደም ግፊትንና ክብደቶን ለመቀነስ እና ልቦውን ለመጠበቅ እንደሚረዳ ያውቁ ነበር? ስለዚህ ዛሬ ስለ ከርከዴ ወይም ደግሞ በእንግሊዝኛው ሂቢስከስ ሻይ ነው። ይህ ሻይ የጥንት መድኃኒት በዘመናዊ ሳይንስ የተደገፈ ነው። እስከ ቪዲዮ መጨረሻ ድረስ እንዴት በአስተማማኝ ሁኔታ መጠቀም እንደሚችሉ በትክክል ይከታተሉ። ከርከዴ ሻይ 4 ዋና ዋና ጥቅሞች አሉ። ብዙ አሉ፣ ግን ዋና ዋናዎቹ በአራት ልናጠቃልላቸው እንችላለን። የመጀመሪያው ጥቅም የደም ግፊት ለመቆጣጠር ነው። አሁን በ2000 አምና ማለት ነው በ2025 እንደ ኤሮፓያን አቆጣጠር በ26 ክሊኒካል ሙከራዎች ላይ የተደረገ ጥናት ነበረ፣ ወይም ክሊኒካል ትራያልስ። ከርከዴ የላይኛውንና የታችኛውን የደም ግፊት ወይም ደግሞ በእንግሊዝኛው ሲስቶሊክ ኤንድ ዲያስቶሊክ ሜዠርመንት በከፍተኛ ሁኔታ ይቀንሳል። በተለይ እድሜያቸው ከ50 በላይ በሆኑ ሰዎች ላይ ምንም አይነት የጎንዮሽ ጉዳት ወይም ደግሞ ሳይድ ኢፌክት ሳይኖረው እንደ መደበኛ መድኃኒቶች ያገለግላል። ይህ ትልቅ ጥቅም ነው። ሁለተኛው ጥቅም የኮሌስትሮል እና ክብደትን መቆጣጠር ነው። በውስጡ የያዘው አንቲኦክሲደንት መጥፎ የተባለውን ኮሌስትሮል ወይም ደግሞ ኤልዲኤልን ይቀንሳል። በተጨማሪ የምግብ መፈጨት ስርዓትን ወይም ደግሞ ሜታቦሊዝምን ያፋጥናል። የስብ ክምችትንም ይቀንሳል። ይህም ቀላል አይደለም። ሶስተኛው እና ዋና ጥቅም ደግሞ ምንድነው? የደም ስኳርን ቁጥጥር ነው። ከርከዴ ሰውነቶ ኢንሱሊንን በተሻለ ሁኔታ እንዲጠቀም ይረዳል። ከምግብ በኋላ የስኳር መጠን ድንገት እንዳይጨምር ለመከላከል በጣም ጥሩ መፍትሄ ነው። አራተኛው አጠቃላይ የሰውነት ጥበቃ ነው። በአጠቃላይ ማለት ነው። ይሄ ምንድነው? የተለያዩ የአካል ክፍሎችን መቆጣጠር ወይም ደግሞ በእንግሊዝኛ ኢንፍላሜሽን ይዋጋል። ይሄ ትልቅ ችግር የሆነ ነው በአሁኑ ጊዜ። ስለዚህ ይህንን በተመለከተ ከፍተኛ የሆነ ጥቅም አለው ማለት ነው። ጉበትን፣ ኩላሊትን ይጠብቃል። አልፎ ተርፎም የአንጎል ጤናን ይደግፋል ከርከዴ። ይህን ካወቅን በኋላ የአወሳሰድ መጠኑና ጊዜውን ምን መምሰል አለበት የሚለው ነው። ምን ያህል እንጠጣ ነው። ከርከዴን ካወቅን መቼ እንጠጣ ነው። እንዴት ይዘጋጃል ነው። ከርከዴ ብዙዎቻችሁ ይህን ልታውቁ ትችላላችሁ፣ ግን ሁሉም ሰው ያውቀዋል ማለት አይደለም። ስለዚህ ምን ያህል እንጠጣ የሚለው ላይ ብዙ ጊዜ በቀን ከ2 እስከ 3 ኩባያ መጀመሪያ ፖስት የተደረገው መጀመሪያው ፔጅ ላይ ያለው ሲኒ፣ ብዙ ጊዜ ሻይ የምንጠጣበት ሲኒ ላይ ከ2 እስከ 3 ሲኒ መጠጣት ትክክለኛና ውጤታማ ያደርገዋል ተብሎ ነው የሚታሰበው። መቼ እንጠጣ የሚለው ላይ ብዙ ጊዜ ከጠዋት 2 ሰዓት እስከ 4 ሰዓት ድረስ በመጠጣት የተፈጥሮ የደም ግፊት መጨመርን ለመቆጣጠር ይረዳል። ከምግብ በኋላ ደግሞ ለደም ስኳር ጠቃሚ ነው። ከመተኛቶ በፊት ከ1 ሰዓት ወይም ከ2 ሰዓት በፊት መጠጣት እረፍት ይሰጣል። ምክንያቱም በውስጡ ከርከዴ የካፌን ይዘት ካፌን የለውም፣ ልክ እንደ ቡና እንደ ሻይ ማለት ነው። ይህን እንዴት ይዘጋጃል? ልክ እንደ ሻይ ነው። እንዴት ይዘጋጃል? መጀመሪያ ከርከዴ ራሱ ታሽጎ ደርቆ ነው የሚመጣው። እዚህ አዲስ አበባ በተለይ ሜክሲኮ አካባቢ እንደሚሸጥ እናውቃለን። ሌላ ቦታ ላይም አለ። ያንን ሻይ ማፍላት ነው። የደረቀውን ቅጠል አፍልቶ ነው 2-3 ማንኪያ ሸርተት ስለሚል ብዙ ጊዜ ቅጠሉ 3-4 ማንኪያ በትንንሽ ሻይ ማንኪያ ጨምሮ ማፍላት ይቻላል። ካለዛ ደግሞ በፈላ ውሃ ውስጥ ጨምሮ መጠጣትም ይቻላል። ከርከዴ በተፈጥሮ ጎምዘዝ ስለሚል እኔ ያንን እወደዋለሁ። በነገራችን ላይ ማር መጨመር ይቻላል፣ ወይም ደግሞ ሌሎች ማጣፈጫዎች እንደ ናና መጨመር ይችላል። ሎሚ አንዳንድ ሰው ሊጨምርበት ይችላል። ይህንን አድርጎ መጠጣት ይቻላል ነው። ከርከዴን ሁሉም ሰው መውሰድ አለበት ነው? አይደለም ነው መልሱ፣ አጭር መልሱ። ነፍሰ ጡር ወይም ደግሞ የሚያጠቡ ከሆነ ከእርግዝና ጋር ሊቃረን ስለሚችል ይህንንም ሐኪም ማማከር ያስፈልጋል። አስቀድሞ ዝቅተኛ የደም ግፊት ካለብዎም እንደዚሁ ሐኪምን ማማከር ያስፈልጋል። የደም ግፊት፣ የስኳር ወይም የኮሌስትሮል መድኃኒቶችን የሚወስዱ ከሆነ እንዲሁ ከመድኃኒቶች ጋር በመገናኘት የመድኃኒት ኃይል በጣም ሊጨምረው ስለሚችል ሐኪሞን ማማከር ጠቃሚ ነው። ሌላው ብዙ ጊዜ ጠቃሚ ነው የተባለን ነገር ያለ መጠን መውሰድ የተለመደ ነው እኛ ሀገር። ስለዚህ
በጣም ከፍተኛ መጠንና ረጅም ጊዜ መጠጣት የጉበት ወይም የኩላሊት ስራን ሊያስተጓጉል ስለሚችል ይህንንም መጠንቀቅ ያስፈልጋል ነው። ነገር ግን በመደበኛ የሻይ አጠቃቀም ዘዴ ቅድም እንዳለየ ነው አልፎ አልፎ የሚከሰት ስለሆነ ብዙም ስጋት የለውም ማለት ነው። ስለዚህ የሚወዱትን አይነት እርስዎ እንግዲህ ወደፊት ሲወስዱ የሚወዱትን አይነት የከርከዴ አዘገጃጅ ዘዴ ከታች ባለው የአስተያየት መስጫ ኮሜንት ጋር ያጋሩን። ለወደፊቱም ተመሳሳይ የሆነ ቪዲዮዎችን ፖስት እናደርጋለን። እናመሰግናለን።